ጤና ይስጥልኝ የዩቲዩብ ተመልካቾች፣ በባለፈው ከሀብታሙ ጋር ሮሜ ምዕራፍ 3 ክፍል 1 ተመልክታችኋል። አሁን ደግሞ ከኔ ጋር የውይይት ጥያቄዎች በዛ ተመርኩዞ የወጡ የውይይት ጥያቄዎችን እንሰራለን ማለት ነው። ጌታ ይባርካችሁ ስለምታዳምጡኝ። እኔ ናታን ከበደ ነኝ። እንግዲህ የመጀመሪያው ጥያቄ ምን ይላል? ጳውሎስ ሁሉም ሰው ኃጢአት እንደሰራ ለማረጋገጥ ለምን ብዙ ጊዜ ይሰጣል? ጳውሎስ ሁሉም ሰው ኃጢአት እንደሰራ ለማረጋገጥ ለምን ብዙ ጊዜ ይሰጣል ነው። እንግዲህ ጳውሎስ በሮሜ ምዕራፍ 1 ቁጥር 18 ጀምሮ እስከ ምዕራፍ 3 ቁጥር 20 ድረስ ባለው ክፍል ውስጥ አይሁዳውያንንም ሆኑ አሕዛብ ወይም ሁሉም ሰው በኃጢአት ስር መሆናቸውንና በእግዚአብሔር ፊት ጥፋተኞች መሆናቸውን ለማስረጋገጥ ሰፊ ጊዜ እንደሚሰጥ እንግዲህ እናንተም ታዝባችኋል ብዬ አስባለሁ። ለምንድን ነው እንደዚያ ያደረገው ብለን ስናስብ የመጀመሪያው የሰውን የራስ ጽድቅ በራሴ ይጸድቃሉ የሚለውን ኩራት ለማፍረስ ነው። አይሁዳውያን ሕግና ግዝረት ስለነበራቸው ከሌሎች አሕዛብ የተሻሉና በራሳቸው ጻድቃን እንደሆኑ የሚያስቡ ሰዎች ነበሩ። አሕዛብ ደግሞ በተቃራኒው በራሳቸው ስነ ምግባር ወይም ጥበብ የሚመኩ ሰዎች ነበሩ። አሕዛቦች እንግዲህ የአሕዛብ ልማድ አላቸው፣ ብዙ ጣዖትን ያመልኩ ነበር፣ በጣዖታቸውም ይመኩ ነበር። ስለዚህ ጳውሎስ ማንም ሰው በራሱ መንገድ በእግዚአብሔር ፊት ጻድቅ መሆን እንደማይችል ለማሳየት ሲባል እንደዚህ ያደርጋል ማለት ነው። በራሱ ፊት ማንም ሰው መጽደቅ እንደማይችል ለማሳየት ሲል ጳውሎስ ይህንን ይናገራል። ስለዚህ ማወቅ ያለብን ነገር እኛ በራሳችን መጽደቅ እንደማንችል ነው። ማንም ሰው ቢሆን በራሱ መጽደቅ እንደማይችል ጳውሎስ እዚህ ጋር ያስረዳናል። እኛ በራሳችን መጽደቅ አንችልም። ስለዚህ ነው ብዙ ጊዜ የሚሰጠው፣ ይህንን አጥብቀው እንዲረዱ ስለሚፈልግ ነው። የመዳንን መንገድ እንዳንስት ወይም ደግሞ ተደራሲያኑ ይህንን መንገድ እንዳይስቱ ስለፈለገ ነው ማለት። ስለዚህ የመዳን አስፈላጊነት ደግሞ በዛው ይገልጽላቸዋል። ይህንን ለማስገንዘብ ምን ያደርጋል? እንግዲህ መዳን በኢየሱስ በኩል መሆኑን ይነግራቸዋል። በኢየሱስ ብቻ መሆኑን፣ በራስ ጽድቅ እንደማይገኝ ሲቀጥል እኛ ኃጢአታችንን አውቀን መዳን እንደሚያስፈልገን። እንግዲህ አንድ ሰው የታመመ መሆኑን ካላወቀ ወደ ሕክምና ሆስፒታል እንደማይሄድ ሁሉ ጥፋተኝነቱና የኃጢአቱን ጥልቀት ያልተረዳ ሰው የመዳንና የመድኃኒትን አስፈላጊነት ሊረዳ ይችላል። ሌላው ሁሉንም ሰው በአንድ ደረጃ ለማስቀመጥ እንግዲህ ሮሜ 3:23 ሁላችሁም የምታውቁት ጥቅስ አለ። ሁሉም አጥፍተዋል የእግዚአብሔርም ክብር ጎድሏቸዋል። ሁሉ ኃጢአተኛ እንደሆነ የእግዚአብሔርም ክብር እንደጎደለው ያሳያል። ስለዚህ እንደዛ በማለት በእግዚአብሔር የፍርድ ወንበር ፊት በኃጢአተኝነት ሁሉም ሰው እኩል መሆኑን ለማረጋገጥ ነው። ምሳሌ ቢሰጣል፣ አንድ ሰው ከባድ በሽታ ቢኖርበት ምንም አይነት የህመም ስሜት ስለሌለበት ጤነኛ ነኝ ብሎ ሊያስብ ይችላል። ግን ቢያስብ የዶክተሩን መድኃኒት አይወስድም። ከዛ የተነሳ ዶክተሩ ነው የምርመራ ውጤቱን በዝርዝር አሳይቶት በሽታው ምን ያህል አደገኛ እንደሆነ በተደጋጋሚ ሲያስረዳው ነው ታካሚው መድኃኒቱን መውሰድ አለብኝ ብሎ ለመውሰድ ፈቃደኛ የሚሆነው። ጳውሎስ የኃጢአተኝነታችንን ምርመራ ውጤት በዝርዝር እኮ ነው የሚያሳየን። እዚህ ላይ ምን ያህል ኃጢአተኛ መሆናችንን የእግዚአብሔርን ክብር እንደጎደለን ይናገራል። አጽንዖት ሰርቶ ይናገራል። ሁለተኛው ጥያቄ ጋር ስንሄድ ሁለንተናዊ የሆነውን የጥፋተኝነት እውነታ መገንዘብ የእግዚአብሔርን ጸጋ እንድናደንቅ እንዴት ያዘጋጀናል? እደግመዋለሁ። ሁለንተናዊ የሆነውን የጥፋተኝነትን እውነታ መገንዘብ የእግዚአብሔርን ጸጋ እንድናደንቅ እንዴት ያዘጋጀናል? እንግዲህ በራሳችን ጥፋተኞችና ተስፋ የሌለን መሆናችንን ስንረዳ እግዚአብሔር በክርስቶስ ኢየሱስ በኩል የሰጠንን ጸጋ ወይም ስጦታ ምን ያህል ታላቅና አስደናቂ እንደሆነ መገንዘብ እንጀምራለን። እንግዲህ ጸጋን ትርጉም መረዳት ያስፈልጋል። ጸጋ ምን ማለት ነው? ፖዝ በማድረግ መመለስ ትችላላችሁ። ጸጋ የማይገባንን አምላካዊ ስጦታ በነፃ መቀበል ነው። የእግዚአብሔር ስጦታ ነው።
ደግሞ ስጦታው በነፃ የምንቀበለው ነው። ሲቀጥል ደግሞ የማይገባን፣ ይህን መረዳት ያስፈልጋል። እኛ በስራችን ጻድቃን መሆን ካልቻልንና በፍርድ ስር ከነበረን መዳናችን ሙሉ በሙሉ በጸጋው እንጂ በራሳችን ጥረት እንዳልሆነ እንረዳለን። ሌላው ትሑት ያደርገናል። የራሳችን ሙሉ ጥፋተኝነትን ስንረዳ፣ እኔ ነኝ ጥፋተኛው ብለን ስናምን፣ ወይም ደግሞ እኔ ከሌላው የተሻልኩ ነኝ ብለን በውስጥ የምናደርግበት ወይም ራሳችንን እያተለቀ ሌላውን የምናሳንስበት ከሆነ ከዛ ከሚል መንፈሳዊ ኩራት እንድንወጣ ያደርገናል ማለት ነው። የእግዚአብሔር ጸጋ ምስጋናንም ያበዛልናል። መቼስ ከታላቅ ሞት ፍርድ ነፃ የወጣች ሰዎች ነን። ከታላቅ የሞት ፍርድ ነፃ የወጣ ሰው ደግሞ የሚያሳየው ደስታና ምስጋና አነስተኛ ቅጣት ከተተወለት ሰው ይበልጣል። ለምሳሌ ሁለት ሰዎች ዕዳ አለባቸው እንበል። የመጀመሪያው ሰው 100 ብር ዕዳ አለበት፣ ሁለተኛው ደግሞ 10 ሚሊዮን ብር ዕዳ አለበት እንበል። የዕዳው ባለቤት የሁለቱንም ዕዳ ሙሉ በሙሉ ቢተውላቸው ይበልጥ የተደነቀውና ታላቅ ምስጋና የሚያቀርበው 10 ሚሊዮን ብር መክፈል አቅቶት የተቸገረው ሰው ነው። እኛም ከከባድ የኃጢአትና የሞት ዕዳ ነው እግዚአብሔር በምሕረቱ በኢየሱስ ክርስቶስ አማካኝነት ነፃ ይወጣ ነው። ስለዚህ ይህንን መረዳት ያስፈልጋል። እንግዲህ ወደ ሶስተኛው ጥያቄ እንሄዳለን። በእምነት መጽደቅ በክርስቲያናዊ ስነ ምግባር ውስጥ ለምን እንደዚህ ያለ ወሳኝ ትምህርት ሆነ? ደግመዋለሁ። በእምነት መጽደቅ በክርስቲያናዊ ስነ መለኮት ውስጥ ለምን እንደዚህ ያለ ወሳኝ ትምህርት ሆነ? እንግዲህ በእምነት መጽደቅ ወይም ጀስቲፊኬሽን ባይ ፌዝ የምንለው የክርስቲያናዊ እምነት እውነተኛ መሰረትና አሁን ላለችው የኃይለኛይቱ ቤተክርስቲያን ተሐድሶ ወይም ሪፎርሜሽን ዋና መነሻ ትምህርት መሆኑን መዘንጋት የለብንም። የመዳንን መንገድ በትክክል ስለሚገልጽ ነው። የመጀመሪያው መጽደቅ በእግዚአብሔር ፊት ጻድቅ ተብሎ መቆጠር የሚገኘው በሕግ ስራ ወይም በበጎ አድራጎት ሳይሆን በኢየሱስ ክርስቶስ ቤዛነትና በእርሱ ላይ ባለን እምነት ብቻ እንደሆነ ያስተምረናል። እንግዲህ በጎ አድራጎት የሚያደርጉ እኮ ብዙ አሉ። አሁን የቀይ መስቀልንም መቄዶንያንም ሁሉንም ማየት እንችላለን። እነዚህ በጎ አድራጎቶች ግን በእግዚአብሔር ፊት ጻድቅ አያስብለንም። ስራው ግን የጽድቅ ቢሆን ነው የሚያስመሰግነን ቢሆነው በእግዚአብሔር ፊት ኃጢአተኞች አይደሉም የሚያስብለን አይደለም። ሮሜ ምዕራፍ 3 ቁጥር 24 እና 28 እንግዲህ በግላችሁ በደንብ እንድታነቡት አበረታታለሁ። ሌላው የእግዚአብሔርን ጽድቅና ፍቅር በአንድነት ያሳያል። እግዚአብሔር ኃጢአትን ሳይቀጣ አልፎ አያውቅም። ጻድቅነቱን አላጎደለም። ይልቁንም በክርስቶስ መስቀል ላይ ግን የኃጢአትን ቅጣት በመፈጸም ጻድቅነቱን ጠብቋል። መዳናችን በራሳችን ደካማ ስራ ላይ ሳይሆን በክርስቶስ ፐርፌክት በሆነው በክርስቶስ ፍጹም ስራ ላይ የተመሰረተ በመሆኑ ለአማኞች እስከ መጨረሻ የሆነ መፍትሄ፣ የልብ ሰላም፣ የዘላለም ሕይወት እርግጠኛ እንድንሆን ስለሚያደርገን ነው። እርግጠኝነትን ይሰጠናል። ለምሳሌ እንግዲህ በምሳሌ የምናገርበት ምክንያት ለእናንተም ቀለል ባሉ መልኩን እንድትረዱት በሚል ነው። ለምሳሌ አንድ በፍርድ ቤት ጥፋተኛ የተባለ ወንጀለኛ ቅጣቱን በራሱ መክፈል አይችልም። ነገር ግን ሌላ ንጹሕ ሰው መጥቶ ቅጣቱን ሙሉ በሙሉ ቢከፍልለት ዳኛው ወንጀለኛውን አሁን ነፃ ነህ ብሎ ቢፈርድለት ወንጀለኛው ነፃ የሚወጣው በራሱ መልካም ስራ አይደለም፣ ሌላ ከፋይ ስላለለት በከፋይ ባልንጀራው ስራ ነው። ፍርዱንም የሚቀበለው በእምነት ነው። ስለዚህ በእምነት መጽደቅም ክርስቶስ የከፈልልንን ሙሉ የኃጢአት ዋጋ በእምነት መቀበል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ቀጣይ ክፍል 2ን ከሀብታሙ ጋር ትቀጥላላችሁ። አመሰግናለሁ።